ኢንቨስትመንት ለአንድ ሀገር ኢኮኖሚ እድገት ዋነኛው አንቀሳቃሽ ሞተር ነው። በዓለማችን ላይ የበለጸጉ ሀገራት የእድገታቸውና የስልጣኔያቸው ምክንያት የኢንቨስትመንት መስፋፋት መሆኑንም መረጃዎች ያመላክታሉ። የግሉ ኢንቨስትመንት ዘርፍ ለጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ እድገት ጉልህ አስተዋጽኦ እንደሚያበረክትም ይታመናል። በተለይ የግብርና ኢንቨስትመንት ዘርፍ ምርትና ምርታማነትን በማሳደግ ተረጂነትን በራስ አቅም በመሸፈን የምግብ ዋስትናን ለማረጋገጥ የአንበሳውን ድርሻ ይዛል። የደቡብ ኢትዮጵያ ክልል መንግስትም ዘርፉ በሀገር ብሎም በክልሉ ኢኮኖሚ እድገት ላይ ያለውን ከፍተኛ ሚና በመረዳት በመስኩ ለሚሰማሩ ባለሀብቶች ምቹ ምህዳር ለመፍጠር መጠነ ሰፊ ተግባራትን እያከናወነ ይገኛል። ከኢንቨስትመንት አኳያ እንደ ክልል የኢንቨስትመንት አማራጮችም በግብርናው፣ በማኒፋክቸሪንግ፣ በኢንዱስትሪ እንዲሁም ደግሞ በተለያዩ ኢኮኖሚዎች በማህበራዊ ይሁን በተለያዩ መስኮች ወደ ክልላችን በመምጣት ገንዘባቸውን፣ እውቀታቸውን እና ልምዳቸውን ኢንቨስት አድርገው ራሳቸው ተጠቅሞ የተለያየ ስራ እድል በመፍጠር የአካባቢ ማህበረሰብ ተጠቃሚ በማድረግ ገንዘባቸው ኢንቨስት እንዲያደርጉ የውጭና ሀገር ውስጥ ባለሀብቶችን እየጋበዝን የተሻለ ኢንቨስትመንት እንቅስቃሴዎች እየተካሄዱ ናቸው። የኛ ክልል ያው በነባሩ ክልል በቆየንበት ጊዜ ሁሉ አገራዊ አዋጁን ነበር። ነገር ግን ክልላዊ አዋጅ መኖር አለበት፣ ክልላዊ ደንቦች መኖር አለባቸው፣ ክልላዊ መመሪያዎች መኖር አለባቸው በሚል ከዛ ነው የሚጀምረው ምቹ ሁኔታው። ይሄን ሁሉ በየደረጃው እስከ መመሪያ ድረስ ወጥቶ በፊት በነበረው ጊዜ ባለሀብቶችም ሆኑ ሌሎች መዋቅር ላይ ያሉ ልጆች ይቸገራሉ። ይህ መመሪያ ካለመኖሩ የተነሳ ስራ ላይ ስራውን ፈጥኖ ለመስራትም ቶሎ ምላሽ ለመስጠትም ይቸገሩ ነበር። ሌላኛው መዋቅራዊ አደረጃጀቱ ነው። መዋቅራዊ አደረጃጀታችን ያሁላችሁ እንደምታውቁት ነባሩ ክልል ላይ እስከ ዞን ድረስ ነው። እስከ ዞን ሲሆን ደግሞ እግር የሌለው መዋቅር ነበርና ትክክለኛ መረጃ ለማግኘትም እንቸገርባቸው ጊዜያቶች ነበሩ። ከዚህ የተነሳ አሁን ሁሉም ወረዳ ላይ ደቡብ ክልል ባሉ ሁሉም ወረዳ ላይ የኢንቨስትመንት ጽሕፈት ቤት ተፈጥሯል። በክልሉ የኢንቨስትመንት ዘርፍ በሕግ እንዲመራ ከማድረግ ጀምሮ መዋቅራዊ አደረጃጀቶችን የማሻሻል እንዲሁም ክልላዊ ኢንቨስትመንት መረጃዎችን የማጥራት ተግባር ትኩረት ተሰጥቶ ተከናውኖበታል። በክልሉ በግብርና በአገልግሎትና በኢንዱስትሪ ዘርፎች ከ82 ቢሊዮን ብር በላይ ካፒታል ያስመዘገቡ ፕሮጀክቶች ይገኛሉ። እነዚህ ፕሮጀክቶች ለበርካታ ዜጎች የስራ ዕድልም ፈጥረዋል። በእኛ ክልል ያው በሁለት መልክ ነው ፕሮጀክቶች ያሉት። አንደኛው ከነባሩ ጀምሮ ያለው በነባሩ ክልል ጀምሮ ያለ ፕሮጀክት አለ፣ በአዲሱ ክልል ያለ ፕሮጀክት አለ። እነዚህን በአዲሱም በነባሩም ክልል ያሉትን ስናይ በግብርና ወደ 512 ፕሮጀክት ነው አሁን በደረስንበት ደረጃ ያለው። በአገልግሎት ወደ 701 ነው። በኢንዱስትሪ ወደ 613 ነው። አንድ ላይ ወደ 1826 የሚሆኑ ፕሮጀክቶች ናቸው በክልላችን ያሉት። እነዚህ ደግሞ ወደ 82.21 ቢሊየን ካፒታል ያስመዘገቡ ናቸው። ስራ ዕድል ፈጠራ ላይ ያው አቅደን ነው ወደ ስራ ስንገባ ግብ አስቀምጠን ነው። ከዚህ አንጻር የታቀደው ወደ በቋሚ ወደ 128586 የሚሆን ነው። በጊዜያዊ ደግሞ ወደ 296728 አካባቢ ነው። ወደ 425314 አካባቢ ነው እቅዳችን። አጠቃላይ የተፈጠረው ስራ ዕድል አሁን በደረስንበት ቋሚ ወደ 40742 ነው። ጊዜያዊ ወደ 134165 ነው። ድምር ወደ 179970 ነው እና ወደ 41.1% አካባቢ ነን ያለ ነው። በቂ አይደለም።
መንግስትም ትኩረት የተሰጠው ለግሉ ዘርፍ እንደሆነ ይታወቃል። ለግሉ ዘርፍ ደግሞ ትኩረት የተሰጠበት መሰረታዊ ምክንያት በትንሽ ቦታ ለብዙ ስራ አጦች ስራ እድል እንዲፈጠር ከማድረግ አንጻር ኢንቨስትመንት በጣም ወሳኝ እንደሆነ ግልጽ ነው። ከዚህ አንጻር እንደ ወላይታ ዞን እስካሁን ድረስ ወደ 38000 ያክል ዜጎች በጊዜያዊም በቋሚም ስራ እድል የተፈጠረበት ሁኔታ እንዳለ በእኛ ደረጃ ገምግመናልና ይሄ ሁሉ እንግዲህ ስራ እድል ሲፈጠር ወጣቱ በልቶ ያድራል፣ ይቆጥባል። ለራሱም የመግዛትም አቅም የማሳደግ ጉዳይ እንደ ዞናችን በኢንቨስትመንት ላይ የተፈጠረው ስራ እድል በጣም ከፍ ያለ እንደሆነ ገምግመናል ማለት ይቻላል። እንግዲህ ፕሮጀክቶቹ ከኛ ጋር ውል ሲገቡ አንዱ ትኩረት አቅጣጫቸው የስራ እድል መፍጠር ነው። ስለዚህ በቋሚም በጊዜያዊም የስራ እድል ለመፍጠር ከ24000 በላይ ለሚሆኑ ዜጎች የስራ እድል ለመፍጠር ነው ከኛ ጋር ውል የገቡ። እስካሁን ድረስ ባለው ወደ 18265 ለሚሆኑ ዜጎች ጊዜያዊና ቋሚ የስራ እድል ተፈጥሮላቸዋል። ስለዚህ ይሄ አንዱ የስራ እድል ፈጠራ አማራጭ ሆኖ እያገለገለ የሚገኝ ነው። እንግዲህ በቋሚና በጊዜያዊ ወደ 10000 የሚጠጉ በደምሩ የስራ እድል ተፈጥሯል ማለት ያ ማለት ያው እንደ ሁኔታው አንዳንዶቹ በጣም ቴምፖራሪ የሚለቁ አሉ፣ ግን በዋናነት በቋሚ ወደ 5000 የሚጠጉ አሉ። ጊዜያዊ ደግሞ በተመሳሳይ ወደ 5500 የሚጠጉ የስራ እድል ፈጠራለና በድምሩ 10500 አካባቢ በስራ እድል ፈጠራዎች አሉ ማለት ነው።